እርግጥ እስራኤል ደስታዋን ብቻ ሳይሆን ዘመን ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። የእስራኤል መንግስት በጋዛ ግዛት በሆኑት ፍልስጤማውያን ላይ በፈረንጆቹ 2023 ዓመት ጀምሮ የዘር ፍጅት ወንጀል በመፈጸሙና በግምት እስከ 70,000 ሰዎች መገደሉ በሰፊውም ተዘግቧል። በተጨፈጨፉ መካከል አብዛኞቹ ሴቶችና ህጻናትም ናቸው። አምነስቲ ሁማን ራይትስ ዎችና በተመድ የተመደቡት የሰብአዊ መብት ተመራማሪዎች ሁሉ በጋዛ የተፈጸመውን ጭፍጨፋ የዘር ማጥፋት መሆኑን ሶስቱ ተቋማት በመሩ ምርመራዎች ላይ አረጋግጠውታል። እስራኤል ወታደሮቿን ወደ ጋዛ መላክ ሲጀምር ከምዕራቡ ዓለም ከባድ ተቃውሞ ገጥሟታል። ምንም እንኳን በበርካታ ምዕራባውያን ዓለም መንግስታት የቁሳቁስና የመሳሪያ ድጋፍ እያገኘ ቢሆንም በህዝብና በተለይም በወጣቱ ትውልድ እስራኤል እየተጸየፈ መጥቷል። በተለይም በዩኒቨርሲቲ ተማሪዎች የገጠመው ተቃውሞ ካምፓሶችና የታላላቅ ከተማ መንገዶች በየሳምንቱ በፍልስጤም ባንዲራ እንዲጥለቀለቁም ተደርገዋል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠም ይመስላል። ትኩረቱን ወደ አፍሪካ አዙሯል። በ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኞችን እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋልም። ከአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎችን፣ ታሪካዊ የሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበትን ስፍራ ያስጎበኛቸዋልም። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድ ነገርን ብቻ ነው። የእስራኤል መንግስቱ እውነት ብሎ የሚያምን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅቶ የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊ የሚያሳዩ የፍልስጤም ህዝብ መጨፍጨፍን የሚያድበሰብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርጎም የሚያቀርቡትንም ይመስላል። ከኢትዮጵያ ጨምሮ ከሴኔጋል፣ ሞሮኮ፣ ካሜሩን፣ ሩዋንዳ፣ ኬንያና ደቡብ አፍሪካ ሁሉ ሳይቀሩ የተጓዙም አሉ። የእስራኤሉ መንግስት ከሀገር ያለውን ሁኔታ እያጠና ሰውን መልምሎ የሚልከው ለምሳሌ ከኢትዮጵያ የጋዜጠኝነት መርህ የሚያከብሩ ባለሙያዎችን አፈላልጎ መላክ ቀላል ሆነላቸው። በኬንያ እጅግ ጠንካራ የፕሬስ ባህል ያለበት ሀገር በመሆኑ ጋዜጠኞችን አፈላልጎ መላክ አልቻሉም። በኬንያ ተመልምለው የተላኩ ቲክቶከሮችና የቤተክርስቲያን መዝሙር ዘማሪዎችን ብቻ ነበሩ። ከሞሮኮና ከደቡብ አፍሪካ የተላኩት ጋዜጠኞች ወደ ሀገራቸው ሲመለሱ ከሙያ ባልደረባቸው ከባድ ተቃውሞ ስለገጠማቸው የረባ ሪፖርት ማቅረብ ተሳናቸው። 3 የደቡብ አፍሪካ ጋዜጠኞች ከእስራኤል ባቀረቡት ዘገባ በኋላ የይቅርታ መልእክት በየሪፖርቶቻቸው ለማቅረብም ተገደዱ። ከሞሮኮ ሁለተኛ ጉዞ ለማዘጋጀት ታስበው ጋዜጠኞች ባለመገኘቱ ባህላዊ ዘፋኝና ተወዛዋዦችም ነበሩ ይሄዱት። አሳፋሪ የሆነበት ምክንያት አንዱ እሱ ነው። በሌሎች አፍሪካ ሀገራት በምሁሮች፣ በጋዜጠኞች በሰፊው የማህበረሰብ የህዝብ ቁጣ የቀሰቀሰ ሆነኛና ሀገር ምንም አለመባሉ ነው። የአፍሪካ ህብረት መቀመጫ ሀገር ሆነን ለሌላው አርአያነን እያልን የምንፎክር ወደ እስራኤል የተጓዙ ኢትዮጵያውያን የሚዲያ ተቋማት የትኞቹ ናቸው? ወደ እስራኤል ያመሩ ኢትዮጵያውያን የሚዲያ ስብስብ ሲዘረዘር አዲስ አድማስ ጋዜጣ፣ አሃዱ ሬዲዮ፣ ኤንቢሲ፣ ኦቢኤን፣ አሚኮ፣ ኢቢኤስ፣ አርቲስት ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርት ጋዜጣ ሁሉ ሳይቀር በህዳር ወር አንድ ሳምንት በቴል አቪቭ፣ በኢየሩሳሌምና ሌሎች ቦታዎችን ያሳለፉት ከእስራኤል መልስ በተላላኪዎች የቀረቡ ሪፖርቶች፣ ዶክመንተሪ ፊልሞች፣ የጋዜጣና የመጽሔት እትሞች በሙሉ መርምሬያለሁ ማለት እችላለሁ። ጠቅላላውን ለማየትና ለማንበብ የሚያሳፍሩ የዜግነት ሙያን የስነ ምግባር የሚጥሱ ናቸው። ፍልስጤም የሚባል ህዝብ እንደሌለ ወይም ደግሞ አብዛኛው ሟች በእስራኤል በኩል እንደነበረ ተደርጎ የተሰሩ ስራዎችም ነበሩ። ሌሎቹ ስለ ልማት፣ ስለ ግብርናና ቴክኖሎጂ ወይም ደግሞ ሃይማኖታዊ ትኩረት ያሉ ሪፖርቶችንም አዘጋጅተዋል። በብዙዎቹ ዘገባ ቤንጃሚን ኔታንያሁ የሚመራው በገዢው ሊኩድ ፓርቲ አባል የሆኑት ትውልደ ኢትዮጵያዊ የእስራኤል ምክር ቤት አባልንም አቅርቧል። እንግዲህ የሊኩድ ፓርቲ ነው ጦርነት አስነስቶ ስንት ለብዙ ጦርነት ወንጀል ተጠያቂም የሆነው። እስካሁን ድረስ በእስራኤል መንግስት ተመልምለው ወደ ሀገራቸው ከተመለሱት አፍሪካውያን ተላላኪዎች መካከል ኢትዮጵያውያን ጋዜጠኞች ያህል እስራኤልን ያገለገለ አልተገኘም። ከመንግስትና ከግል ሚዲያ ተመልምለው ደርሰው የተመለሱት በየሪፖርቶቻቸው እስራኤልን ሲያሞግሱ ነው የከረሙት። አንዳንዶቹ ሳይጓዙ ሁሉ ነበር ስለ እስራኤል በጎነት ሲዘግቡ የነበሩት። ከማንኛውም ሀገር መንግስት ገንዘብ ተቀብሎ ጉዞ አድርጎ ላኪው ሀገር ባዘዘ ኤዲቶሪያል አካሄድ ሪፖርት ማዘጋጀት በጋዜጠኝነት ሙያ የደንብ ጥሰትም ነው። አሜሪካው ያለው ሶሳይቲ ፕሮፌሽናል ጆርናሊዝም የጋዜጠኛ ስብስብ ተስማምተው ባሰሙት አሰራር ዝርዝር ውስጥ በሁለቱ ምዕራፎች ውስጥ አንቀጽ ይሄ መከልከሉን ይገልጻል። አፍሪካ ላይም ቢሆን የደቡብ አፍሪካ ፕሬስ ካውንስል ወይም ደግሞ ፕሬስ ካውንስል ኦፍ ሳውዝ አፍሪካ ባወጣው የባለሙያዎች ደንብና አሰራር ዝርዝር ውስጥ በምዕራፍ 2 አንቀጾች 2.2 እና 2.1 እና 2.2 ይህንንም ይከለክላሉ። በእኛ ሀገር ግን ምንም እንኳን መንግስቱ ራሱ
የማያከብረው ቢሆንም ከ5 ዓመታት በፊት መንግስት ያጸደቀው የመገናኛ ብዙሃን አዋጅ ሳይቀር ክፍል 4 አንቀጽ 2 ሚዲያ ከመንግስት ከፖለቲካ ወይም ደግሞ ኢኮኖሚያዊ ቁጥጥር ነፃ መሆን አለበትም ተብሎ ተዘርዝሯል። ከሙያዊ ስነ ምግባር ጥሰት አልፎ የህፃናትና የሴቶችን አሰቃቂ እልቂት በሚፈጸምበት ወቅት የግፍ ፈጻሚውን ገጽታን ለመገንባት ተስማምቶ ወደ እስራኤል መጓዙ ተጓዦችን ጋራ ሞራላዊ ጥያቄ አለማስነሳቱ እጅግ አሳዛኝ፣ አስገራሚ፣ አስፈሪም ጭምርም ነው። የተጠያቂዎች ድምጽ ማፈንም ሞራላዊ ሙያዊ ጉድለትም ያሳያል። በተለይም ከሌሎች አፍሪካውያን ሀገራት ጋር ሲነጻጸር የሀገራችን ፕሬስ ያለበት ዝቅተኛ ቦታ ግልጽ አድርጎ ያሳያል። እጅግ አስቂኙ ነገር እነዚህ መሃል ወደ እስራኤል ካመሩት ጋዜጠኞች መካከል አንዱ አቶ ታምራት ኃይሉ ይባላል። አቶ ታምራት ኢትዮጵያ ሚዲያ ካውንስል ቦርድ አመራር ውስጥ ያሉ ሰው ናቸው። ካውንስሉ የተቋቋመበት ምክንያት አንዱ የጋዜጠኝነት ሙያዊ ስነ ምግባር አሰራር በኢትዮጵያ እንዲጠበቅ ማበረታታት፣ የካውንስሉ አመራር ለራሳቸው የማያከብሩ አሰራር ነው፣ ካላከበራችሁ ለመንግስት ነው የምንጠቁመው እያሉ ጋዜጠኞች ላይም የሚዝቱም ነበሩ። እስራኤል መሄዳቸው ችግሩ አይታየኝም የሚል ሰውም አይጠፋም። እንዲህ የሚል ሰው እነ አሚኮ በድሮን ጥቃት ብትንትናቸው ወደ ወጡ የአማራ ክልል ስፍራዎች አምርተው ስለ ኮሪደር ልማቱ ነገ ቢዘግቡ መቆጣቱንም አይችልም። እኛ ምን አገባን የሚል ሰውም አይታጣም። የራሷን አሮባት የሚል ምላሽም ለዚህ ጥያቄ ሲሰጥ አይቻለሁ። ከዚህም ቀደም ይህ አቋም የጭካኔ ጥግ ከመሆኑ አልፎ በሙያቸው ቦታ የሌለው አስተሳሰብም ጭምር ነው። ሰው ነው ከየትም ይምጣ ከየትም። ሁለተኛው ነገር እነዚህ የሚዲያ ለሀገር ውስጡ እልቂት ቦታ አለመስጠታቸው ቢያሳዝንም የፕሬስ ነጻነት የሌለበት ሀገር ላይ ስራውን መስራት የት እንደሚያደርስ ስለምናውቀው እዚህ ላይም ብዙ አልፈርድባቸውም። ሆኖም ግን እስራኤል ድረስ ያለ መሄድ አማራጭ ነበራቸው። ከእስራኤል ያዘጋጁትን ስንመለከት ሁሉም አምነውበት እንዲሄዱ ያሳያል። ለዚህ ደግሞ ሙያዊና ሞራላዊ ተጠያቂነት ሊኖርባቸው ይገባል። ከዛም አልፎ በየስልኮቻቸው በየሚዲያውና በየማህበራዊ ገጾች 2 ዓመት ሙሉ የጋዛ ህፃናትና የህፃናት ሞት ለቅሶን ያላየ ሰው አለ ማለት አይቻልም። የጋዛ ህፃናትን ሰቆቃ የዓለም ህዝብ በሐዘንና በብስጭት ያዋሃደንም ነው። ሰብአዊነት የሚሰማው ማንኛውም ሰው አይጨፍጨፍ፣ ህፃናት አይራብ ነው ማለት ያለበት። በተለይም ኢትዮጵያ ሆነን የድሮን ጥቃት ሰለባ የሆኑ ምስኪን ህዝቦች በሙሉ በሁሉም ክልሎች ነዋሪ በሆነበት ሀገር በእስራኤል ላይ አየር ድብደባ ለሚያልቁ ህፃናት ልባዊ ሐዘኔታ ሊኖረንም ይገባል። ኢትዮጵያውያን ጋዜጠኞችና ሰፊውን የፕሬስ ቤተሰብ ወክለው የሄዱ ጋዜጠኞች አዋርደውናል ማለቱ ማጋነን አይሆንም። በዚህም የተሰራጩ ፎቶዎች የኛ ጋዜጠኞች በእስራኤል ፓርላማ በጋዛ ጉዳይ ሐሰተኛ መረጃ በመዘገብና ጦርነት በማቀጣጠል የሚታወቀው እስራኤላዊው የአይ24 ኒውስ ዜና ጣቢያ ተሰብስበው ሲጎበኙ የተነሱትን ፎቶ ነው። ነገ በአልጀዚራ ቴሌቪዥን ቻናሉ እንደሚለቀቅም ያሳሰበው መረጃውም ተለቆ ለቪዲዮ በቅቷል። ገብታችሁ መመልከትም ትችላላችሁ። የደም ቱሪዝምና የሆድ አምላኪዎች የህሊና ሽያጭ ወይም በጋዛ ህፃናት ሬሳ ላይ የተረማመዱ የኢትዮጵያውያን ጋዜጠኞችን ታሪክ ጠባሳ በዚሁ ላስቃኛችሁን ይፈለግ። ጋዜጠኝነት እውነትን ፍለጋ እሳተ ገሞራ ውስጥ መግባት እንጂ የገዳዮችን ደም የነካ እጅ በነጭ ፎጣ የማበስ ወይም ደግሞ የቅጥረኝነት ሙያ አልነበረም። ሆኖም ግን የአልጀዚራው ዘ ሊስቲንግ ፖስት ፕሮግራም በግልጽ እንዳሳየን የኛው ሀገር ጋዜጠኞች ነንባዮች ክብሩን በሙያ በነፃ የሆቴል አልጋ በአየር ትኬትና በሽርሽር ቀይረውታል። ይህ ድርጊት ከሙያ ክህደትም አልፎ በዘር የማጥፋት ወንጀል በፕሮፓጋንዳ አጋዥነት የመሰለፍ ታሪካዊ ውርደትም ነው። አፍሪካውያን ኩራትና የኛዎቹ ውርደት። ጋዜጠኛ ዘካሪያስ ዘላለም ለአልጀዚራ በምርመራ ዘገባው እንዳጋለጠው እስራኤልን ይህን ገጽታ ግንባታ ስራ በአፍሪካ ለመስራት ስትሞክር የገጠማት ምላሽ እንደየሀገሩም ይለያያል። በደቡብ አፍሪካ 3 ጋዜጠኞች እስራኤልን ስፖንሰርሺፕ ደብቀው ዘገባ በመስራታቸው ብቻ የሀገሪቱ ፕሬስ ካውንስል ጥፋተኛ ብሎ ፈርዶባቸዋልም፣ ይቅርታም አስጠይቋቸዋል። በኬንያ ደግሞ የሄዱት የቲክቶክና የመዝሙር ሰዎች ቢሆኑም በሀገሪቱ ጋዜጠኞችና ምሁራን ዘንድ ከባድ ወቀሳና መገለል ደርሶባቸዋል። ኢትዮጵያ ስንመጣ ግን የሚያሳፍረው ጉድ ይገለጣል። 20 ጋዜጠኞች ከነ ኢቢኤስ፣ አሚኮ፣ አርቲስት ቲቪ ወዘተ ተሰብስበው ሄደዋል። የባሰው ደግሞ የጋዜጠኞችን ስነ ምግባር ሊቆጣጠርና የቀድሞ ሚዲያ ባለሙያዎችን ማህበራዊ ፕሬዝዳንት ሳይቀሩ የዚህ የደም ቱሪዝም ተሳታፊ መሆናቸውም ነው። በደቡብ አፍሪካ ፕሬስ ካውንስል ሲቀጣ የኛዎቹ የካውንስሎች ግን ራሳቸውን ጉቦውን ተቀብለው አብረውም በልተዋል። የጋዜጠኞችን አርቆ ሀሳቢነት ከኬንያ ቲክቶከሮች በታች መውረዱ ምንኛም ያሳዝናል። ፍልስጤማውያንን ከምድረ ገጽ የሰረዙት በቀቀኞች። በአልጀዚራ ፕሮግራም ላይ ድንቅ ጥንታኔ የሰጠው የቴክኖሎጂና የኤአይ ቴክስ ተመራማሪው ዶክተር ትምኒት ገብሩ የእነዚህን ጋዜጠኞች እውነተኛ ማንነት ቁልጭ አድርጎ አስቀምጧል። ወደ እስራኤል የሄዱት እውነትን ለመፈለግ ሳይሆን የተከፈላቸውን ፕሮፓጋንዳ
እንደ በቀቀን ለማስተጋባት ወይም ደግሞ ቱ ፓሮት ዴር ፕሮፓጋንዳ ነው ብላለች። ዶክተር ትምኒት አንድ ምርመራ እውነት ተናግራለች። የሰሩት የስራ ዘር ማጥፋት ወንጀልን ሙሉ በሙሉ ያነሳ ወይም ደግሞ ዋይት ዋሺንግ ጄኖሳይድ እና ፍልስጤማውያን የሚባሉ ሰዎችን ጭራሽ በዚች ዓለም ላይ እንደሌሉ አድርጎ የካደ ወይም ደግሞ ኮምፕሊትሊ ኢሬዚንግ ፓለስቲኒያንስ አሳፋሪ ተግባርም ነው ስትል ነው የሞገተቻቸው። እስቲ አስቡት 20 የኢትዮጵያውያን ጋዜጠኞች እስራኤል ሄደው ህፃናት ሴቶችን ጨምሮ ከ70 ሺህ በላይ ህዝብ ባለቀበት ምድር ላይ አንድም የፍልስጤም ተወላጅ ሳይነጋገሩ የአንድ ሟች ቤተሰብ ድምጽ ሳይሰሙ ተመልሰው ዘገባ ሰራን ይላሉ። ይህ ከሙያዊ ክህደትን በላይ የህሊና መታወርም ጭምር ነው። ሃይማኖትን እንደ ሽፋን፣ የዘር ፍጅትን እንደ ቱሪዝም የዘመናችን ፈሪሳውያን እነዚህ ሆድ አምላኪዎች የሰሩት ሌላው አስቀያሚ ትዕይንት ከክርስትና ለፖለቲካ ማጠቢያነት መጠቀማቸውም ነው። ኢየሩሳሌም ገዳማት ሻማ እያበሩ ፎቶ ይነሳሉ። ክርስቶስ የተወለደበት ምድር ነው እያሉ ትክክለኛውን የኢሳን ትምህርት ወይም ደግሞ ረግጠውታል ማለትም ይቻላል። ዘካርያስ እንዳለው ጋዛ በደም ጎርፍ ስትጥለቀለቅ አይቶ እንዳላየ ሆኖ አጠገቡ ስላለ ገዳም ብቻ ማውራት የፈሪሳውያን አካሄድ እንጂ ክርስትናንም አይመለከትም ነው ሲል ያሳሰበው። 30 ሺህ ህፃናትና እናቶች በቦምብ ሲቀነጠሱ በረሃብ ሲያልቁ እያዩ ከገዳዮች ጋር i24 ኒውስ ስቱዲዮ ውስጥ እየተሳለቁ ፎቶ መነሳት ከየትኛው ሃይማኖት የመነጨ ስነ ምግባርም ነው ሲል እንደ ጥያቄ አስቀምጦታል። የኢቢኤሱ ዮናስ ከበደ የጋዛን አጥር ከሩቅ እያየ በካሜራ ፊት ቆሞ እስራኤል የሐዘንም ሀገር ነች፣ ልብ የሚነኩ ታሪኮችንም ሰምተናል ይላል። የሚያወራው ስለ እስራኤላውያን ብቻ ነው። አጥሩን ተሻግሮ ለሚጨፈጨፈውና የዘር ፍጅት ለሚፈጸምበት ፍልስጤማውያን ህፃን ግን አንዲትም ቃል አልተነፈሰም። ዶክተር ትምኒት እንዳለችው ተሳስተው እንኳን ፍልስጤም የሚለውን ስም ለመጥራት የሄዱበት ርቀት ምን ያህል ህሊናቸውን እንደሸጡና ለገንዘብ ሲሉ ለሆዳቸው ሲሉ የፍልስጤምን ህዝብ እንደዚሁም ደግሞ ህፃናትንና ሴቶችን ለገንዘብ ሲሉ እንደሸጡም ያመለክታል። ነግበኔ ታሪክ የማይረሳው ጥቁር ነጥብም ነው። ይህ ጉዳይ ዝም ተብሎ የሚታለፍም አይደለም። እኛ ምን አገባን የራሱ አደረባት የሚሉ በህሌ ጭካኔ ጥግ ሰው ነው ከገዛም ይሁን ከጋሞ ከትግራይም ይሁን ከአማራ ከኦሮሚያም ይሁን ከጋምቤላ ዛሬ በጋዛ ህፃናት ላይ የሚፈጸመውን ግፍ በነፃ የሆቴል ቆይታ ለውጠን የገዳዮችን ልሳን ከሆነን ነገ ጦርነትና እልቂት ቤታችን ሲመጣ ድረሱልን ድምጽ ሆኑን ብንል የየትኛው ዓለም ማህበረሰብ ነው የሰው ልጅ ክብር የሚያውቁ ሰዎች የሚራራው? የነዚህ ጋዜጠኞች ድርጊት በኢትዮጵያ ፕሬስ ታሪክ ውስጥ እጅግ አሳፋሪና ጥቁር ክስተትም ነው። ዛሬ ዝም ብንል ነገ እነዚህ ሰዎች ስክሪን ላይ ወጥተው ስለ ስነ ምግባር፣ ስለ ርህራሄና ስለ ሀገር ፍቅር ሊሰብኩን መስማት የህሊና ስቅላትንም ይሆንብናል። ህሊናቸውን ሙያቸውንና ሰብአዊነታቸውን በሆዳቸው ለመለወጥ ለነዚህ የደም ደላሎችና ዘመነኛ ፈሪሳውያን ትልቁን ቅጣት እውነቱን በአደባባይ አውጥቶ ማጋለጥና ታሪክን ትውልድንም እንዲታዘባቸው ማድረግም ነው። ዶክተር ትምኒት ገብሩና አጣሪ ጋዜጠኛ ዘካርያስ ዘላለም ይህንን እውነት ለዓለም በማሳየታቸው የኢትዮጵያ ጤነኛ ህሊና ያለው ማህበረሰብ ሁሉ ሊያመሰግናቸው ይገባል። በዚህም እነ ጋዜጠኛ ዮናስና መሰሎቻቸው በተለያዩ ሚዲያ አካላቶች ላይ እነ ማሻአላ ኢንሻአላ ቃላቶችን ተጠቅመው ሙስሊሙ ማህበረሰብን ወይም ደግሞ ህሊና ያለው ማህበረሰብን በአንድ ለመጠቅለል ይሰቡ እንጂ እዛ እስራኤል ሄደው ግን የፈጸሙት ድርጊት ዓለም ይቅርም አይለውም ነው። በኢትዮጵያ ስንት የጦርነት ዋዜማ እየተጎሰመ ባለበት ሰዓት እስራኤል ሄደው ከ70 ሺህ በላይ ህፃናት፣ ሴቶችና እንደዚሁም ደግሞ ንጹሃን የተገደሉበትን የጦር ወንጀል የተፈጸመበትን ይሄንን እውቅና ለመስጠት ከእስራኤል ጎን ቆመው ገዳም፣ ቤተክርስቲያን እንደዚሁም ደግሞ ኢየሩሳሌም እያሉ ቢጠሯቸውም ማንም ሊያምናቸው አይችልም። ምክንያቱም የሄዱበት ዓላማ ከገንዘብ አንፃር ወይም ከሆድ አንፃር እንጂ ለፍትህ የቆመ ቢሆን ኖሮ ከአጥር ወዳ የሚጨፈጨፉ ህፃናትን መመልከት አያቅታቸውም ነበረ። ሁሉም ሰው ልጅ አለው፣ ሁሉም ሰው እናት አለው፣ ሁሉም ሰው ሴት እህት አለችው። በዚህ ሁኔታ ላይ ሆኖ እንዴት የአንድን ወገን ብቻ ተመልክቶ የሌሎችን ለሆድ ብቻ ሲሉ መቅበር አስፈለገ? የራስን መመልከት አስቀድሞ የሚለው ማስተሳሰብ እነዚህ ጋዜጠኞች እውነትን ፈላጊ ቢሆኑ በሀገራቸው የሚበደለው ማህበረሰብ ወርዶ በተመለከቱም ነበረ። ግን እውነታው ከሆዲም ባለፈ በእምነት ተሸሽገው የሌሎችን ሰዎችን የመብት ጥሰት የሚፈጸምበትን ተግባር እውቅና መስጠታቸው ከጋዜጠኝነት ሙያም አልፎ ሰብአዊነት የጎደላቸው አካላት መሆናቸውን ያረጋገጠ ትልቅ ስህተትም ነበር